ጤና ይስጥልኝ እንደምን አላችሁ ክቡራትና ክቡራን። ከብሔራዊ የደህንነት ምክር ቤት የተሰጠ መግለጫ ሙሉ መልእክቱን አቀርብላችኋለሁ። እስከ መጨረሻው አብራችሁን ቆይታችሁ እንድትከታተሉ በአክብሮት ጋብዣለሁ። መልካም ቆይታ። ብሔራዊ የደህንነት ምክር ቤት ሚያዝያ 1 ቀን 2017 ዓ.ም ባደረገው ስብሰባ ሀገራዊ ቀጣናዊና ዓለማዊ ሁኔታዎችን ገምግሟል። ኢትዮጵያ ለዘመናት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ስብራቶች ገጥመዋት ነበር። እነዚህን ስብራቶች በመጠገን ወደ ብልጽግና የምታደርገውን ጉዞ እያፋጠነች ትገኛለች። እስካሁን የጀመረቻቸው ሪፎርሞች እየተሳኩ፣ የወጠነቻቸው ኢኒሼቲቮች ፍሬ እያፈሩ፣ በዓለም አቀፍ መድረኮች ያላት ተሰሚነት እየጨመረ ብሔራዊ ጥቅሞቿን ለማስከበር የምታደርገው ጥረት ውጤት እያስመዘገበ መሆኑ ለዚህ ምስክር ነው። ከዓለም አቀፍ ፋይናንስ ተቋማትና አጋሮች ጋር በተደረጉ ውይይቶች እየተገኙ ያሉ የፋይናንስና የኢኮኖሚ ድጋፎች ለፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሪፎርሞች ስኬት ያላቸው አበርክቶ ከፍተኛ ነው። በልማትና በፖለቲካ መስክ እየመጡ ያሉ አዎንታዊ ለውጦች ሀገራዊ ሰላም እንዲጸና አስተዋጽኦ ያበረክታሉ። ሀገራዊ የሰላም ሁኔታው ከጊዜ ወደ ጊዜ እየተሻሻለ መጥቷል። ይህንንም የምክር ቤቱ ግምገማ አመላክቷል። ከኢኮኖሚያዊና ፖለቲካዊ ለውጥ በተጨማሪ የሰላም ሁኔታው እንዲሻሻል ያደረጉ ምክንያቶችም አሉ። ህዝቡ የግጭትንና የጦርነትን አስከፊ ገጽታ በማየት ከግጭት ጠማቂዎች ጋር ላለመተባበር ያሳየው ቆራጥነት የመጀመሪያው ነው። መንግስት ለሰላማዊ መፍትሄ ያለው የጸና አቋምና ያደረገው እንቅስቃሴ በሁለተኛነት የሚጠቀስ ነው። ምንም እንኳን በአንዳንድ ወገኖች እኩይ ዓላማ የተነሳ የትግራይ ህዝብ የሚፈልገውን ያህል ሰላም ባያገኝም በትግራይ የነበረው ጦርነት በሰላም እንዲፈታ መንግስት ባደረገው ያላሰለሰ ጥረት ህዝቡ እፎይታ እንዲያገኝ አስችሎታል። የሰላም ስምምነቱ መንግስታዊ አገልግሎቶች እንዲጀመሩ፣ ማህበራዊና ኢኮኖሚያዊ ስራዎች እንዲከናወኑ፣ መሰረተ ልማቶችም እንዲጠገኑ አድርጓል። በአማራና በኦሮሚያ ክልሎችም መንግስት ህግ በማስከበርና የሰላም መንገዶችን በማበረታታት ባከናወነው ተግባር አያሌ ውጤቶች ተመዝግበዋል። ታጣቂዎች የሰላም መንገድን መርጠው በሰላም ገብተዋል። ህዝብ የሰላም ባለቤት በመሆን አካባቢውን ማስከበር ጀምሯል። ክልላዊ የጸጥታ መዋቅሮች ተጠናክረዋል። የኢኮኖሚ እንቅስቃሴዎች በታቀደላቸው መንገድ መከናወን ጀምረዋል። የሸቀጦችና የሰዎች ዝውውሮች የተሻለ ደረጃ ላይ ደርሰዋል። በሌሎችም የሀገራችን አካባቢዎች የሰላምና የጸጥታ ሁኔታው ይበልጥ እየጸና እንደሚገኝ የደህንነት ምክር ቤቱ በጥልቀት ገምግሟል። ይህ በእንዲህ እንዳለ የአፍሪካ ቀንድ ቀጣና ካለበት ነባራዊ ሁኔታ ዓለም የሄደች ከምትገኝበት የፖለቲካና የኢኮኖሚ መንገድ እንዲሁም ሀገራችንን ልናደርስ ከምንፈልግበት የብልጽግና ደረጃ አንጻር ትኩረት የሚሹ ጉዳዮች መኖራቸውንም ምክር ቤቱ ተመልክቷል። የመጀመሪያው በ21ኛው መቶ ክፍለ ዘመን ሊኖር የማይገባውን ፍላጎትን በኃይል የማስፈጸም ኋላ ቀር አማራጭ የሚከተሉ አካላትን የተመለከተ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ። የራሳቸውን አካባቢ ከሌላው የበለጠና የተጎዳ አድርገው ያያሉ። መነጋገርና መወያየት አይፈልጉም። ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎት በኃይል ብቻ ማስፈጸም መለያቸው ነው። አልፎ አልፎም ጥፋት የጋራ ዓላማቸው በመሆኑ ተቀናጅተው ለማጥፋት ይሞክራሉ። ህጋዊ የፓርቲ ሽፋኖችን ለህገወጥ ተግባራት ይጠቀማሉ። ከኃላፊነት የተነሱ አኩራፊ ፖለቲከኞችን በመጠቀም ህገወጥ የፖለቲካ እንቅስቃሴ ያደርጋሉ። በሃይማኖት ተቋማት ውስጥ የሚገኙ አንዳንድ የመልካም አስተዳደር ችግሮችን ለሁከት ተግባር ለመጠቀም ይሰራሉ። ሁለተኛዎቹ አካላት በተለያዩ ቦታዎች ተቀምጠው በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር በመተባበር የመንግስትን ስራዎች በማደናቀፍ የህዝብን ምሬት በመጨመርና የሐሰት ወሬዎችን በማዛመት የተጠመዱ ናቸው።
በማህበራዊ ቦታዎች፣ በቤተ እምነቶች፣ በመስሪያ ቤቶችና በንግድ ቦታዎች ተሰግስገው እኩይ ዓላማቸውን ለማስፈጸም ይሞክራሉ። ሸቀጥ ይደብቃሉ፣ የአቅርቦት እጥረት ይፈጥራሉ፣ የውጭ ምንዛሪ ስርጭትን ይገድባሉ፣ ኮንትሮባንድ ያካሂዳሉ፣ በሕገ ወጥ መንገድ ሰዎችንና መሳሪያዎችን ያዘዋውራሉ፣ በሙስና በዘመድ አዝማድና በብልሹ አሰራር ሕዝብ እንዲማረር ሆን ብለው ይሰራሉ። ሶስተኛዎቹ የሐሰት ፕሮፓጋንዳውን የሚመሩ ክንፎች ናቸው። መደበኛውንና ማህበራዊውን ሚዲያ በመጠቀም የሕዝቡን ሰላም ይረብሻሉ። በጦር ሜዳ ሲሸነፉ፣ ሴራዎቻቸው ሲከሽፉባቸው፣ በሰልፍና በአመፅ የሚወድቅ መንግስት ሲያጡ የመጨረሻ አማራጫቸውን በመጠቀም ላይ ይገኛሉ። የሐሰት ታሪክ ይፈጥራሉ፣ የሐሰት መረጃ ይቀምራሉ፣ የሽብር ወሬ ያደራሉ፣ የእውቀት ዜና ይፈበርካሉ። የፖለቲካ የአስተዳደርና የጸጥታ ተቋማት ከህዝቡ ጋር ተቀናጅተው በሚሰሩት ሥራ የጥፋት ኃይሎች ዓላማ እንዳይሳካ አቅማቸው ምኞታቸውም ከንቱ ሆኖ እንዲቀር ለማድረግ ተችሏል። ከነዚህ ሀገራዊ የጸጥታ ሁኔታዎች በተጨማሪ ዓለም አቀፋዊና ቀጣናዊ ሁኔታዎችም በደህንነት ምክር ቤቱ በጥልቀት ታይተዋል። የዓለም የኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች፣ እየታወቁ ያሉ ዓለም አቀፍ የንግድ መስመሮች፣ እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች፣ እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶች በሀገራችን ላይ ሊያሳድሩት የሚችሉት ተጽዕኖ በዝርዝር ውይይት ተደርጎባቸዋል። የተቀመጡ አቅጣጫዎች: ሰላም፣ ጸጥታና ደህንነት ከፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታዎች ጋር እየተሳሰሩ ናቸው። ፖለቲካዊ ብስለት፣ ኢኮኖሚያዊ እድገትና ማህበራዊ መረጋጋት የአንድን ሀገር የሰላም የጸጥታና የደህንነት ሁኔታዎችን ያሻሽላሉ። ከዚህ አንጻር በሀገራችን የተጀመሩ ሪፎርሞችን ወደ ማጽናት ምዕራፍ ማድረስ ይገባናል። አምራችነትን ማበረታታት፣ የሲቪል ሰርቪስ ሪፎርምን በተያዘለት ጊዜና ደረጃ መተግበር፣ ለወጣቶች ሥራ መፍጠርና ማሰማራት፣ የሰዎችን የሸቀጦችን ዝውውር ይበልጥ ማቀላጠፍና ሰላማዊ ማድረግ፣ ኮንትሮባንድንና ሕገወጥ ንግድን መቆጣጠር፣ የመሠረተ ልማት ደህንነት በሕዝብና በጸጥታ አካላት ማረጋገጥ፣ የተጀመሩ ኢኒሼቲቮችን በመፍጠርና በመፍጠን ስልት ይበልጥ ውጤታማ ማድረግ፣ የበልግና የክረምት ሥራዎችን በተገቢ ዕቅድና አመራር ለውጤት ማብቃት፣ የትምህርትና የጤና አገልግሎቶች በየትኛውም አካባቢ ፈጽሞ እንዳይቋረጡና የተቋረጡትም እንዲቀጥሉ ማስቻል አስፈላጊ ነው። ለዚህም የሚመለከታቸው አካላት ተናበው ተቀናጅተውና በጋራ አቅደው የሚፈለገውን ውጤት እንዲያመጡ አቅጣጫ ተቀምጧል። በሀገራችን የተለያዩ አካባቢዎች ያሉ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ ነው። ይህን ሥራ ይበልጥ ውጤታማ ለማድረግ ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይገባል። የሰላም መንገድን መርጠው ለሚመጡ አካላት ተገቢውን እንክብካቤ ማድረግና ሰልጥነው ወደ ሕዝቡ እንዲቀላቀሉ መስራት ያስፈልጋል። በሌላ በኩል ደግሞ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ላይ የተጀመረውን ሕግ የማስከበር ተግባር አጠናክሮ መቀጠል ያስፈልጋል። ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በአገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ከዕለት ወደ ዕለት አቅማቸው እየተዳከመ ተቀባይነታቸውም እየከሰመ መጥተዋል። የገንዘብና የሰው ኃይል ምንጫቸውም እየነጠፈ ነው። ነገር ግን ፈጽሞ እስኪጠፉ ድረስ ሕግ የማስከበር የሰላም አማራጮችን አሟጦ የመጠቀምና ሕዝብን የማንቃት ሥራዎች ወሳኝ ናቸው። ይህን ካለፈው በበለጠ ለማከናወን የሚያስችል ስልትና አቅጣጫም በደህንነት ምክር ቤቱ ተቀምጧል። ለዚህም የሚመለከታቸው የፌዴራልና የክልል አመራሮች በእቅድ የተቀመጠውን ፈጥነው በመተግበር ውጤት ማምጣት እንዲቻል አቅጣጫ ተቀምጧል። በተለያዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ሥራ የሚያስተጓጉሉና ሕዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን
በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር ምክር ቤቱ በአድናቆት ተቀብሎታል። አሁንም ቢሆን ግን እነዚህን አካላት ለማወቅ ለሕግ ለማቅረብና ለማጥራት የሚያስችል ሥራ ይፈለጋል። ለዚህም በሕግ በጸጥታና በሌሎች አካላት የሚከናወነው ተግባር ተጠናክሮ መቀጠል እንዳለበት ምክር ቤቱ ወስኗል። ከሚመለከታቸው የሀገር ውስጥና የውጭ አካላት ጋር በመነጋገር እነዚህን የወሬ ጌቶች ለሕግ ለማቅረብ የተጀመሩ ሥራዎች ይበልጥ መቀጠል አለባቸው። ሐሰተኛ መረጃዎቻቸውን ሕዝብ እንዲያውቅ የማድረጉ ተግባር አቅምና ስልት ጨምሮ መከናወን አለበት። ከዚህም ባሻገር አግባብነት ባላቸው የሀገራችን ሕጎች አማካኝነት ተገቢውን የሕግ የማስከበር ሥራን ለመስራት የሚመለከታቸው ሁሉ አቅደውና ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። የተደራጁ የኢኮኖሚ ወንጀሎችንና አሻጥሮችን ማምከን ብሎም ፈጻሚዎቻቸውን ለሕግ ማቅረብ ወቅቱ የሚጠይቀው ተግባር ነው። ከየትም አቅጣጫ የሚነሱ ሕገወጥ የሰዎች የሸቀጦችና የመሳሪያዎች ዝውውሮችን የሚከላከሉና የሚያስተካክሉ ሕጋዊና ተቋማዊ አሰራሮችን መዘርጋት ተገቢ ነው። የገንዘብ የኢኮኖሚና የአስተዳደር ተቋማት ከጸጥታ አካላት ጋር በመቀናጀት አስፈላጊውን አስተዳደራዊና ሕጋዊ እርምጃዎች እንዲወስዱ አቅጣጫ ተቀምጧል። የኢትዮጵያን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መጥተዋል። ይህን ይበልጥ በማስፋትና በማጠናከር የኢትዮጵያን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ ነው። በተለይም ደግሞ የኢትዮጵያ የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ሕጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ሥራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል። በአፍሪካ ቀንድ ቀጣና ያለው ሁኔታ እንዲረጋጋ ለሕዝቦች ኢኮኖሚያዊና ማህበራዊ ትስስርና እድገት ምቹ እንዲሆን ውጥረቶች እንዲረግቡና ችግሮች በሰላማዊ መንገድ እንዲፈቱ ኢትዮጵያ የያዘችው አቋም ለዘላቂ ሰላምና እድገት ቁልፍ መሆኑን ተመልክተናል። በመሆኑም በቀጣናው ላይ ተገቢ የሆነውን ሚና ለመጫወት የሚያስችለን አቅጣጫ በምክር ቤቱ ተቀምጧል። ኢትዮጵያ በአሁናዊ የዓለም አቀፋዊና ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነፃነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እንድትጫወት የተሰጠው ጥበብ የተሞላው አመራር የሚደነቅ ነው። ይኸው ጥበባዊ አመራር አሁንም ተጠናክሮ ኢትዮጵያ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝ ያደርጋል የሚል ጽኑ እምነት አለን። ሕዝባችንም ሰላሙን በመጠበቅና በማስከበር የጀመረውን አኩሪ ተግባር እንዲያጠናክር በዚሁ አጋጣሚ አደራ እንላለን። ወደ ሰላማዊ መንገድ የሚመጡ ታጣቂዎች ከዕለት ወደ ዕለት ቁጥራቸው እየጨመረ ነው። እነዚህን ታጣቂዎች ተቀብሎ ወደ ሰላማዊ ሕይወት ለመመለስ የህብረተሰቡ ተሳትፎ ምትክ የሌለው ነው። በመሆኑም ለዚህ ሥራ የተቋቋሙ አካላት ከማህበረሰቡ ጋር ይበልጥ ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። በኃይልና በአመፅ ፍላጎትን የማስፈጸም መንገድ ከሽፏል። ውጤት እንዳያመጣም በተግባር ታይቷል። ይህንን መንገድ በማወቅም ሆነ ባለማወቅ የተቀላቀሉ ወገኖች ወደ ሰላማዊ የሐሳብ መድረክ እንዲመጡ ጥረት እናደርጋለን። መንግስት ለሰላማዊ ውይይት ዛሬም ዝግጁ መሆኑን ደግመን እናረጋግጣለን። የጸጥታና የደህንነት ተቋማት የሀገርን ሰላምና ደህንነት ለመጠበቅ እየከፈሉት ያለውን መስዋዕትነት ምክር ቤቱ አድንቋል። የሀገራችን ሁለንተናዊ ብልጽግና ሲረጋገጥ ድረስ የጀመራችሁትን የአርበኝነት ተግባር እንድታጠናክሩ ደግመን አደራ እንላለን። ዓለም አቀፉ ማህበረሰብ የኢትዮጵያን የሰላምና የልማት ሥራዎች በመደገፍና እያስመሰገበች ላለችው ለውጥ ዕውቅና በመስጠት ላደረገው አስተዋጽኦ ምክር ቤቱ ያመሰግናል። ኢትዮጵያ በቀጣናው በአህጉሩና በዓለም አቀፍ ደረጃ ሰላምንና ደህንነትን ለማረጋገጥ የነበራትን ያላትን ከፍተኛ ሚና በመረዳት ዓለም አቀፉ ማህበረሰብ ሁለንተናዊ ድጋፉን አጠናክሮ እንዲቀጥል በዚሁ አጋጣሚ አደራ እንላለን። የሀገራችን ብልጽግና አይቀሬ ነው። ከጅምሩ የተገኙ ውጤቶችም ይህንን ይመሰክራሉ። ሪፎርሞቻችንና ኢኒሼቲቮቻችን ፍሬ እያፈሩ ናቸው። ፈተናዎች እያለፉ፣ ቋጠሮች እየተፈቱ፣ ችግሮች እየተቀረፉ በመሄድ ላይ ናቸው።
የኢትዮጵያ ቀጣናዊ አህጉራዊና ዓለም አቀፋዊ ሚና ይበልጥ እየተጠናከረ መጥቷል። የሰላም የጸጥታና የደህንነት ስራዎቻችንን ይበልጥ አጠናክረን ተቀናጅተንና ተናበን በማከናወን የህዝባችንን እርካታ ለማረጋገጥ ያለንን ዝግጁነት በዚሁ አጋጣሚ እናረጋግጣለን። የብሔራዊ ደህንነት ምክር ቤት ሚያዝያ 1 2017 ዓ.ም ፊንፊኔ አዲስ አበባ። ክቡራትና ክቡራን ስለተከታተላችሁኝ ስላደመጣችሁኝ በጣም አመሰግናለሁ። ደህና ሁኑ።